እድል ማግኘት ትልቅ ጸጋ ነው። የሰው ልጅ ሁሌም የጎደለውን እየሞላ በመሄድ ነው የሚያድገው። የጎደለውን ለማሰብ መሙላት ጥሩ ነው። በዚህ እንቅስቃሴ ግን አንዳንድ ሰዎችን ማሞገስ ጥሩ ነው። አደደይ ሰብ ዳውተ መስዋዕታት ከሻን አሸንበሎትም ያትከሻን በኔ ትዝብት አንድ ሰው በተለየ መንገድ እንታመሰግኑ ከአመራሩ መህዲያ እዚህ አካባቢ በመኖራ ምክንያት የሰው እንቅልፍ ምትነሳ ለራሷ ማተኛ የነበረች ልጅ መህዲያ ሁሴንን ብትመርቋት በታበረታቷት ጥሩ ነው። ከባለ ሀብቶችም በጣም ብዙ የሚሰሩ አሉ። ዶክተር መሐመድ ሽኩር ለዚህኛው ሆስፒታል ብቻ አይደለም፣ በአጠቃላይ ወረዳዎች ውስጥ የጎደለ ማሽን እያሟላ የጎደለ ገንዘብ እያሟላ አብዛኛው ወረዳ ውስጥ በራሱ ገንዘብ መንግስትን እየወከለ ከመንግስት በፊት እየቀደመም ስራ ለመስራት እየሞከረ ነው። ሰዎች ሀብታም የሚባሉት ስንሰጡ አይደለም ለመስጠት ምን ያክል ጥረት ያደርጋሉ በሚል ነው። በዚህም መሰረት ዶክተር መሐመድን በተለየ መንገድ መመስገን ያለበት ይመስለኛል። ሌላ አሁንም ሁሉም ባለሀብቶች በጋራ የሰሩም ቢሆን ሙኒር እዚህ አጠገባችን አለ። ሙኒር እነ ቆር አካባቢ ትምህርት ቤት ሰርቷል፣ ጤና ሰርቷል፣ አዲስ አበባ ይሰራል፣ ሁሉም ቦታ ይሰራል። መንግስት ወጪ በፈለገ ሰዓት ውስጥ እየሄደ የሚሞላ ሰው ነው። ኮሚቴ አዲስ አበባ ላይ መጥቶ እነ መህዲያ ባስተባበሩ ጊዜ አልነበረም፣ ከሌላ ቦታ ነበር የነበረው። ትፈልጋለህ፣ ገንዘብ ታዋጣለህ፣ የሰራውን እናውቃለን፣ እዚህ ማገዝ አለብህ ሲባል የጎደለውን ንገሩኝና ለሙላን ያለው። ሙሀባ ተመሳሳይ ነው። ሙሀባ ማለዳፎን ባለቤት ይህንን ወረዳ በሙሉ ሊያበራ የሚችል የራሱን ጀነሬተር ነው የሰጠው። ይህም ትልቅ ጸጋ ነው የሚሆነው። በተለየ መንገድ ጀማል አህመድ የሚድሮክ ስራ አስኪያጅ የአላሙዲን ባልደረባ ኤክስሬ ማሽን እንዲገዙልን ጠይቀናቸው 5 ሚሊዮን በላይ የሚያወጣ ማሽን ገዝተው ሰጥተውናል። አሁን እየተገጠመ ነው። እሊቀደኝ ሰብ ሸዋይዳ ሐኪም ጋር በሄደ ራጀ መለቀሉኛም በላም ቢያከሙኝ ይመስለኝ ይልናል። ራጀ ዲቀሎቲ ፈያን ኩያን ዙይናል አከወለይ ራጅ ማሽን ፎቶ ብቻ ለወድ ነቀላናይ ራጅ ተነቀሉ ሞክ ለባሳም ለበስኩሞ ተትፈዱ በኮምፒውተር ውጤት ተክሽሎ ያምባይተ ስለዚህ ለራጅ ለንቀሎት አደምት ሄዶት ላትከሽም ይሄን እገዛ ማድረግ ትልቅ ነገር ነው የሚሆነው። ሌላ በጣም የሚገርመው የአዳማ ያሉ ማህበረሰቦች ናቸው። አንድ ሰው ነው የወጣው አዲስ አበባ ኃላፊነት የወሰደው። ከዛ በኋላ ያልተጠየቁትን ነገር በሙሉ እየገዙ እያሰባሰቡ የናዝሬትን አካባቢ የአዳማን ሰው አሰባስበው ነው የሰሩት። ሌሎቹም እነ ሙከምልም በርካታ ባለ ሀብቶች አሉ። በተደጋጋሚ ሲያወጡ የነበሩ አዛውንቶቹም ባለው ከረጅም ጊዜ ጀምሮ ሲያግዙ የነበሩ እነ ሙስጠፋም ሁሉም ሰው ያቅሙ ነው እያገዘ ያለው። እንዳውልም እና ሹክሬም ያቅማቸው ሞክረዋል። አሁን ደግሞ አዳዲስ ባለ ሀብቶች እየመጡ ነው። ይሄ ትልቅ ጸጋ ነው፣ እናጠናክራለን። አንድ የተሻለ ከዚህ በላይ ሰው ቅድም መንገድም ብለው አንስተው ነበር ሀጂ። ከዚህ በፊት ከእንሴሎ ወራቤ ወደዚህ ቡላሎ የሚሄድ መንገድ በጋራ እንደተጀመረ ታውቃላችሁ። አቶ ኃይለማርያም እያሉ ለረጅም ጊዜ ደግሞ በጦርነትም በኮቪድም የሀገር ኢኮኖሚም ላይ ራሱ ጫና ስለነበረው የቀረ ነበር የነበረው። እሊቀደ ትላዋልክነ መጣናኒ ቃለ ገቡና ይትረሻም ባነናር እና አኩትሌት በሰሚ ቀደ ለቃን እንዶ አልቃን ባሁ ይመናር በታብቻ ጨረታው ጫም ባሉኛን አለለባላ ይታይ ዘማን ታይትፈጅ ኦንጓይ ጀምራን ባይትን ሆስፒታል ባለም ትምህርት ጋር ባለም ኡንገ ባለም የቀሬ ግዝ በገጋም መላእክት ይፈዱያን ባይትን sojenan bache balal bana